ወሎና ሀረር ብዙ አንድ የሚያደርጋቸው ነገር አለ ይባላል። ግልጽነታቸው፣ ይሄ ማጫጫስ መውደዳችን። አዎ የራሳችንን ከራም እንጠራዋለን። ለዛ ነው የምንመሳስላቸው። እያንዳንዳችን እኮ ስለተፋፈርንና ስላልተገላለጥን ነው እንጂ ማጫጫስ ቡና ሴሬሞኒ ምን የምንወደው የራሳችንን ከራማ እያጠን ነው እንደሆነ እንዴት ነው የሆነት ግን ስላልገለጽ ነው። በእስልምና ላይ ወሊድ ይባላሉ እነዚህ ሰዎች እና አሁን ወሎ ስንሰራ የነበረው አበጋር ይላል ፊልሙ። በትልቅ የባህል እርቅ ነበር ወሎ። ልክ ይሄ አሁን ኦሮሚያ ውስጥ ምናምን ነገር እንትን የጉማ እርቅ በጉማ በገዳ የገዳ በኦሮሚያ የገዳ አሁን ተካሳው አንዳንዴ እዚህ ደብረ ዘይት ምናምን ሲጠራሩ ሳይ መርማሪ ምናምን የሚለው አይሰራው። እዚህ ጋር እቃው ምን ይቀርብና እያንዳንዱ ቃል መጥራት ነው። ማይክ ባሽ ትንሽ ይላል ገባሽ? መርማራስ ወሎ ደግሞ ያየሁት እንደውም ከናካቴው እያንዳንዱ ወሎዬ የቤት ስራ ሊሰጠው የሚገባው የራሱን ባህል በዓለም አቀፍ የማይታዩ የዓለም አቀፍ ቅርሶች ባህሎች አሁን አባገዳ ጥምቀትን ሬቻን እንዳስመዘገብና ወሎ ውስጥ አበጋር ሊመዘገብ የሚገባው ትልቅ ባህል ነው። ነፍስ የገደለ ፖሊስ መርማሪ ምን አያስፈልግም። ይጠራል፣ ስርዓት ውስጥ ይገባል። ምርመራው እነሱ በሚያካሄዱበት ያካሄዳሉ፣ እርቅ ይፈጥራሉ፣ ደም መፋሰስ እንዳይቀጥል ያቆማሉ። አበጋር ትልቅ ባህል ነውና አበጋር በንጉስ ተክለሃይማኖት በመራ ተክለሃይማኖት ጊዜ አካባቢው ላይ የጸጥታ ቀሪያ በነገራችን ላይ አረብኛ ነው። ቀሪያ ሳቅ ቀሪ ይባላል ደግሞ እዚህ ወሎ ውስጥ ግዕዙም ግን ያው ቀሪ አካባቢ ነው እና ቀሪ አስተዳደር ይባልና አበጋዝ ነበር የሚሾመው። ያ ነው የአካባቢው ሰው እርቅ ምን እየፈጠሩ እስልምናውን መጣና የእስልምና አባቶች ወሎ ላይ ብዙ ትላልቅ ዑለማዎች አሉ። እነሱ ይሄንን ነገር ዲቨሎፕ አድርገውት አበጋር በጣም ስርዓት ያለው በስርዓት እንትን የሚል ድቤው ሲመታ ያለ ምክንያት አይመታም። አሁን እዚህ አንዳንድ ቦታ ላይ ድቤ የተመታ ምናምን ነገር ዝም ብሎ ወይ ሲለምኑ ድቤ ሲመታ እናያለን አይደል? ሲለምኑ ድቤ ሲመታ እናያለን። እና እዛ ጋር በምክንያት ነው ያለ ምክንያት በጣም ነፍስ የገደለ ለማስታረቅ ነፍስ የገደለው ካደውን እንዲያምን የሚመታበት ሁኔታ አለ ምናምን ነገር ነው። ያንን በጣም ትልቅ ባጀት የነበረው እግዚአብሔር ይመስገን ያው ፕሮዲዩሰር ሆኜ ተውዬም ተውለህም እና የሁሉም ባህል ፊልም ወጥቶ እንግዲህ ለማየት ያብቃን የኢትዮጵያ ሕዝቦች በሙሉ። በጣም ቆንጆ ፊልም ወሎ ላይ በደንብ ካልቸሩን የሚያሳይ እንግዲህ ተሰርቶልናል። ለማየት ያብቃን።